እኔን ባልሽን አስቀምጠሽ ከሌላ ሰው ጋር መጨፈር ምን ይሉታል? እንዴት እንደደከመኝ። እንደዛ የማይደክም ነገር አድርገሽ እንዴት አይደክምሽ? አዎ በእናትህ ጫማው በጣም ነው የሚያደክመው። ልብሽ እስኪጠፋ ስለደነሽ ነው የደከመሽ። ያው እሱስ እውነትን ከስንት ጊዜ በኋላ በጣም ደስ የሚል ነፃ ምሽት። ለምን ከኔ ጋር አልደነሽ እንዴ? አንተ መደነስ ትፈልጋለህ እንዴ? እንዴት አልፈልግም። እኔን ባልሽን አስቀምጠሽ ከሌላ ሰው ጋር መጨፈር ምን ይሉታል? ቆይ ተሙን ነው ሌላ ሰው እያልከው ያለው? የኔ ጥያቄ ነው የሱ ሌላ ሰው መባል ነው ያሳሰበሽ? እያመረርክ ነው እንዴ? እየቀለድኩ ነው ታዲያ የመሰለሽ? እና ይሄ ቁም ነገር ሆኖ ነው በዚህ ጉዳይ የምናወራበት? ያደረግሽው ነገር እንደደበረኝ እየነገርኩሽ ነው። እሺ እኔ ደስ ስላለኝ በጣም የሚያምር ምሽት ስላሳለፍኩ ደስታ የሚያናድድ ከሆነ ወይ ግልጹን ንገረኝ። የጠየቅኩሽን ጥያቄ ላለመመለስ አማርኛ ታጣሚያለሽ። አንተ ሰው እንዳይሰማ በእናትህ በማያነጋግር በማያጨቃጭቅ ነገር። ኦይ የተጠራ ነው እኛ በማይመለከተው ፕሮግራም ካልመጣ ብለሽ መጣ። እንደዛ እየተፍነከነኩ ከሱ ጋር። ኧረ በእናትህ እኔ ምክንያቱ ባልታወቀ ነገር ራሴን መረበሽና ደስታዬን ማደብዘዝ አልፈልግም። እንዴ ወዴት ነህ? ምን ነው አመመህ እንዴ? ያመመኝ የተፈጠረው ነገር ነው። እንዴት ባንተ ቦታ ሰው ይተካል ብለህ ታስባለህ ላፍታ